ሰላም እንዴት ናችሁ? አቢሲኒያ ነኝ። ዛሬ ኤሌመንተሪ ካውንቲንግ ፕሪንሲፕል የዲስክሪት ማቴማቲክስ ኢንትሮዳክሽን ፓርት የሆነው የኤሌመንተሪ ካውንቲንግ ፕሪንሲፕል እናያለን። ኦቨርቪው ኦፍ ኪ ካውንቲንግ ፕሪንሲፕል ወደ 8 አሉ። 8ቱንም እናያለን። አንደኛ አዲሽን ፕሪንሲፕል፣ መልቲፕሊኬሽን ፕሪንሲፕል፣ permutation, non-circular and circular permutation, combination, inclusive exclusion principle, pick and hold principle, binomial theorem እነዚህ እናያለን ማለት ነው። addition principle እንደምታውቁት addition principle definition ምንድነው? If an event can occur in one of the several mutual exclusive way, the total way is the sum of each. ስለዚህ ፎርሙላው ሲታይ the total is equal to n plus n። ለዚህ ኤክስክሉሲቭ አንደኛ አዲሽን ፕሪንሲፕል አፕላይ የምናደርግ ከሆነ አንደኛ ምን መሆን አለበት? m and n ኤክስክሉሲቭ ሙቹዋል ኤክስክሉሲቭ መሆን አለባቸው። ያ ማለት m ውስጥ ያለ n ውስጥ መኖር የለበትም፣ n ውስጥ ያለ m ውስጥ መኖር የለበትም። ወይንም m እና n በመገናኘት አለባቸው፣ በኦር መገናኘት አለባቸው። በዛን ጊዜ ምን እንሰራለን? addition principle or sum rule እንጠቀማለን። ወደ ኤግዛምፕል እንሂድ። ኤግዛምፕል 1 for addition principle, if car move from Hawassa to Addis Ababa, there are 3 bus company: ብርሃን ባስ፣ አዋሽ ባስ፣ ጎልደን ባስ። ስለዚህ ከሐዋሳ ወደ አዲስ አበባ አንድ ቦታ፣ አዋሽ ባስ ወደ አዲስ አበባ ከሐዋሳ 2 ቦታ፣ ጎልደን ባስ ከሐዋሳ ወደ አዲስ አበባ 3 ቦታ ይሄዳል። ስለዚህ ሙቹዋል ኤክስክሉሲቭ ናቸው። ያ ማለት ጎልደን ባስ በአንዴ 2 ቦታ መሄድ አይችልም። በቦሌ ከሄደ በኋላ ቡልቡላ ሊሄድ ይችላል፣ ቡልቡላ ከሄደ በኋላ መገናኛ ሊሄድ ይችላል። ከዛ ውጭ 3ቱም ቦታ አንድ ላይ መሄድ አይችልም። this is mutual exclusive ነው። ስለዚህ ለዚህ ሶሉሽን ምንድነው? each bus company provide different choice, that is mutual exclusive, so we can use addition principle. ስለዚህ ቶታል ስንት ነው ያለን? 1 2 3 6 ይላል። 6 total event or way for car to reach አዲስ አበባ። እዚህ ነው ሁለተኛው ኤግዛምፕል። addition can choose either ምን ሊጠቀም ይችላል? either 3 pen or 4 pencil። ስለዚህ 3 pen or 4 pencils። ስለዚህ ሁለቱን አንድ ላይ መጠቀም አይችሉም። ስለዚህ አዲሽን ፕሪንሲፕል ላይ ሁለት ነገር ነው መያዝ ያለበት። አንደኛ ምንድነው? ሙቹዋል ኤክስክሉሲቭ መሆናቸውን ቼክ ማድረግ አለብን። ሁለተኛ ደግሞ ሁለቱ በኦር መያያዝ አለባቸው። ስለዚህ students can choose either 3 pen or 4 pencil። ስለዚህ 3 እስክሪብቶ ወይም 4 እርሳስ የሚመርጡ ከሆነ ቶታል በስንት ወይ መምረጥ ይችላሉ? 7 ወይ መምረጥ ይችላሉ የሚለውን ነገር መያዝ አለብን ማለት ነው። ኤግዛምፕል 2 for addition principle, there are 8 male professor and 5 female professor who are teaching the calculus course. How many different choice does student have in selecting calculus professor? ስለዚህ ስንት አማራጭ ነው ያላቸው? ካልኩለስ ፕሮፌሰርን ለመምረጥ አንድ ተማሪ ስንት አማራጭ አለው የሚለውን ነገር ሶሉሽን ነምበር ኦፍ ሜል ፕሮፌሰር 8 ነው ያለን። ሜል ፕሮፌሰር 8፣ ነምበር ኦፍ ፊሜል ፕሮፌሰር 5 ናቸው። ኦል አር ቲቺንግ ዘ ሴም ኮርስ፣ ካልኩለስ የሚባል ኮርስ ነው የሚያስተምሩት። ስለዚህ ካልኩለስ የሚባል ኮርስ ነው የሚያስፈልጉት። how many way can one student choose a calculus professor? በስንት ወይ ነው ካልኩለስ ፕሮፌሰር መምረጥ ይችላል? student can choose either male professor or female professor። ስለዚህ these are mutual exclusive choice የሚለውን ማየት አለብን። so we can apply addition principle። ስለዚህ 8 ሲደመር 5 13 answer the student has 13 possible choice for calculus professor። ስለዚህ ይሄ የአዲሽን ፕሪንሲፕል አንዱ ኤግዛምፕል ነው። ኤግዛምፕል 3 there are 40 students in mini media, 40 students in mini media and 40 students in anti-drug club. Total number of district students in Q club for Q situation። ስለዚህ ጥያቄው ሁለት ነው። አንደኛ no student in member of both club
ቢ ኤግዛክትሊ 10 ስቱደንት ሜምበር ኦፍ ቦዝ ክለብ። ስለዚህ ስንት ነው ያለን? 40 ስቱደንት በምን ውስጥ አለ? በአንታይ ሚዲያ ክለብ ውስጥ አለ። 40 ስቱደንት ደግሞ በምን ውስጥ አለ? በአንታይ ድራግ ውስጥ ክለብ ውስጥ 40 ስቱደንት አለ። የመጀመሪያው ጥያቄ ምንድነው የሚለው? ኦቨርላፕ ሳይኖር ወይም ኖ ስቱደንት ኢን ሜምበር ኦፍ ቦዝ ክለብ። በሁለቱም ክለብ ላይ የመጀመሪያው ጥያቄ በሁለቱም ክለብ ላይ ያለው ዜሮ ከሆነ እና ሁለተኛው ጥያቄ በሁለቱም ክለብ ላይ ያለው 10 ከሆነ ምንድነው የሚሆነው? ወይንም ምንድነው የሚሆነው የሚለው ነው። የመጀመሪያው ምንድነው? ኬዝ 1 ኖ ኦቨርላፕ ኖ ስቱደንት ኢን ቦዝ ክለብ። ስለዚህ በሁለቱም ክለብ ስቱደንት ከሌሉ there is ይሄ ምን ይባላል? ዲስጆይንት ይባላል። ያ ማለት አዲሽን ፕሪንሲፕል እንጠቀማለን። that is mutual exclusive ኤ ውስጥ ያለ ቢ ውስጥ ያለ ቢ ውስጥ ያለ ኤ ውስጥ ያለ 40 ተማሪ ሚኒ ሚዲያ ውስጥ ብቻ ነው ያሉት። አንታይ ድራግ ውስጥ የለም። 40 አንታይ ድራግ ውስጥ ያሉት ሚኒ ሚዲያ ውስጥ ያሉት mutual exclusive ስለሆነ በቀጥታ መደመር ነው 80 ነው የሚሆነው። እዚህ ጋር ደግሞ ሁለተኛው ላይ ደግሞ ምን አለ? ቦዝ በሁለቱም ላይ ያሉ mutual exclusive አይደሉም። ስለዚህ mutual exclusive የሚለውን የአዲሽን ፕሪንሲፕል ስለሚጥስ ምን እንጠቀማለን? ኢንክሉዥን ኤክስክሉዥን ፕሪንሲፕል እንጠቀማለን። ያ ማለት እዚህ ሚኒ ሚዲያ ውስጥም አንታይ ድራግ ውስጥም ስንት አሉ? 10 ተማሪዎች አሉ። እነዚህ ምን ማድረግ አለብን? ማውጣት አለብን። ምን ለመጠቀም? አዲሽን ፕሪንሲፕል ለመጠቀም። ለምን? because of mutual exclusive ካልሆነ አዲሽን ፕሪንሲፕል አንጠቀምም። ስለዚህ a union b is equals to a number in a plus number in b minus a intersection b። ስለዚህ በዚህ ፎርሙላ እናወጣለን። ያ ማለት 40 ሲደመር 40 a ውስጥ 40 አለ b ውስጥ 40 አለ ሲቀነስ በጋራ 10 አለ 70። ስለዚህ ሁለተኛው መልስ ምንድነው የሚሆነው? 70 ነው የሚሆነው ማለት ነው። ስለዚህ አዲሽን ላይ ዋና መታየት ያለበት ምንድነው? የሙቹዋል ኤክስክሉሲቭ መሆናቸውን ቼክ ማድረግ አለብን። ሁለተኛ ደግሞ ሙቹዋል ኤክስክሉሲቭን የሚገልጽ ነገር ከሌለ ሁለቱ ኤ እና ቢ ወይንም ኤክስ እና ዋይ በኦር መያያዛቸው ፔን ኦር ፔንስል፣ ቡክ ኦር ባግ እንደዚህ አይነት ጥያቄዎች የሚመጡ ከሆነ አዲሽን ፕሪንሲፕል እንጠቀማለን የሚለውን መያዝ አለበት። የመጨረሻው አዲሽን ፕሪንሲፕል ኤግዛምፕል ምንድነው? ያው ከመጀመሪያው ጋር ይመሳሰላል። ይሄኛው let e be an event of choosing prime number less than 10. ስለዚህ prime number less than 10 if and f be the event of choosing the even number less than 10. In how many way can one choose either prime number or even number less than 10? ይህ ጥያቄ አዲሽን መሆኑን የሚታወቁት በምንድን ነው? አንደኛ በኦር ነው የተያዘው ጥያቄው የተጠየቀው ፕራይም ነምበር ኦር ኢቨን ነምበር። ስለዚህ ፕራይም ነምበር ኤዘር ሳይኖር ፕራይም ነምበር ኤንድ ኢቨን ነምበር ቢባል አዲሽን ፕሪንሲፕል እንጠቀማለን። መልቲፕሊኬሽን ፕሪንሲፕል እንጠቀማለን እናየዋለን። መልቲፕሊኬሽን ፕሪንሲፕል ነው የምንጠቀመው። ስለዚህ ኤዘር ኦር ስለምን ፕራይም ነምበር እንጠቀማለን። መጀመሪያው ስቴፕ ምንድነው? ሊስት ዘ ነምበር ሌስ ዛን 10። ስለዚህ ሌስ ዛን 10 ስለምን ከ10 በታች የሆኑትን ሊስት ታደርጋለን። የመጀመሪያው ስቴፕ። ሁለተኛው ስቴፕ ምንድነው? ኢቨን ነምበር ሌስ ዛን 10። ኢቨን ነምበር አንደኛ ሌስ ዛን 10 መረጥ። ከዛ ፕራይም ነምበር ሌስ ዛን 10 2 3 7 5 7 አራት ነምበሮች ፕራይም ነምበር ሆኖ ሌስ ዛን 10 ናቸው። ኢቨን ነምበር ሆኖ ሌስ ዛን 10 ደግሞ አራት አሉ። ስለዚህ አራት ናቸው። ከዛ ውስጥ አዲሽን ፕሪንሲፕል ላይ ምንድነው? ሙቹዋል ኤክስክሉሲቭ በጋራ ያለው ማለት ነው። ሁለት ነው። ሁለት በጋራ ስላሉ ኦቨርላፕ ያደረገውን ሁለትን እናወጣለን ከውስጥ። ስለዚህ የቅድሙን ኢንክሉዥን ኤክስክሉዥን ፕሪንሲፕል እንጠቀማለን ባጭሩ። ስለዚህ ነምበር ኤ አራት ነው። ነምበር ኤፍ አራት ነው። ሲቀነስ ኦቨርላፕ የሆነ ወይንም ኢንተርሴክሽን አንድ አለ 7። ስለዚህ 7 ነው ማለት ነው። አንሰር 7 ነው። ነምበር አር 7 እነማን ናቸው ከተባለ 2 3 4 5 6 7 8 ይሄ አጠቃላይ 7ቱ
በዚህ ሜተድ ይሰራል ማለት ነው። በአጠቃላይ ኤክስክሉሲቭ ከሆኑ ሙቹዋል ኤክስክሉሲቭ ከሆኑ ሁለቱን መደመር ነው። ኮመን የሆነ ካለ በኢንተርሴክሽን ካለ ኢንተርሴክሽን ቀንሶ መደመር ነው አዲሽን ፕሪንሲፕል ላይ። ኦኬ ቀጣይ ወደ መልቲፕሊኬሽን ፕሪንሲፕል ወደ ፕሮዳክት ሩል እንላለን። ይሄኛው መልቲፕሊኬሽን ሩል ላይም ሁለት ነገር ነው ያለ ያለበት። አንደኛ if an event is a sequence of task ስለዚህ ታስኩ ምንድነው? sequence of task ነው። the total way is a product of each ያ ማለት ምንድነው? total is equals to m plus n ይሄ m and n a sequence task መስራት አለባቸው። አንደኛ የመጀመሪያ። ሁለተኛው ቅድም በአዲሽን ፕሪንሲፕል ላይ በኦር ነው የሚያያዙት። በመልቲፕሊኬሽን ፕሪንሲፕል ላይ የሚያያዘው በምንድነው? በኤንድ ነው የሚያያዘው። ስለዚህ ፎር ኤግዛምፕል a password has 2 letters and 2 digits ስለዚህ ፓስወርድ ክሬኤት ማድረግ ፈለግ ያ ፓስወርድ ምንድነው ያለው? በሁለት ዲጂት እና ሁለት ሌተር እና ሁለት ዲጂት አለው። ያ ማለት ዲጂት ሌተር ኤ እና ቢ ለምሳሌ ዲጂት ደግሞ 1 እና 2 ስለዚህ ይሄ አንድ ፓስወርድ ነው ፎር ኤግዛምፕል። ስለዚህ ሁለት ሌተር እና ሁለት ዲጂት ተጠቅመን ስንት ፓስወርድ ክሬኤት ማድረግ እንችላለን ነው ጥያቄው። ስለዚህ አንድ ሌተር 26 ከኤ እስከ ዜድ 26 አለው። ሁለት ዲጂት ከ0 እስከ 9 10 አለው። ስለዚህ 10 አለው። ሁለት ስላለ ስኩዌር ማድረግ ነው። ስለዚህ እንደዚህ አይነት ኤ ቢ 1 2 ባለ አራት ዲጂት ስንት ጊዜ መጻፍ እንችላለን? 67600 ጊዜ መጻፍ እንደምንችል ያሳያል። ኦኬ ሌላ ኤግዛምፕል እኔ multiplication principle ላይ a retail store stocked windbreaker jacket and size small, medium, large and extra large and all sizes are available in blue and red. How many different jacket combinations are possible? ስለዚህ ምን አለ ይሄ ሪቴል ስቶር ምን ማሰራት ይፈልጋሉ? ዊንድ ብሬከር ጃኬት ስንት ሳይዝ አለ? 4 ሳይዝ ስሞል ሚዲየም ላርጅ ኤንድ ኤክስ ላርጅ አለ። እያንዳንዱ ምን አይነት ከለር አለው? ሬድ እና ብሉ ስለዚህ ሬድ እና ብሉ አሉ። ስለዚህ ምን ያህል ዲፍረንት ጃኬት ኮምቢኔሽን ንገሩን ነው ጥያቄው። ስለዚህ ስሞል አንድ ይሄ ነው። ስሞል ሆኖ ሬድ ሊሆን ይችላል። ሁለተኛ ስሞል ሆኖ ብሉ ሊሆን ይችላል። ሚዲየም ሆኖ ሬድ፣ ሚዲየም ሆኖ ብሉ። ስለዚህ ስንት አማራጭ ይኖረናል? 1 2 3 4 5 6 7 8 ስለዚህ ስሞል ሳይዙ 4 ነው፣ ከለሩ 2 ነው። ስለዚህ አንደኛ በመልቲፕሊኬሽን ፕሪንሲፕል ነው የምንጠቀመው። ለምንድን ነው? አንደኛ ቅድም እንዳልኳችሁ በኤንድ ላይ የተያዘው ብሉ ኤንድ ሬድ ይላል። ብሉ ኦር ሬድ ብል ሌላ ነው፣ አዲሽን ፕሪንሲፕል ነው። ስለዚህ ብሉ ኤንድ ሬድ ስለሚል ምን እንጠቀማለን? ይሄንን እንጠቀማለን። 8 ጃኬት ኮምቢኔሽን አለ ማለት ነው። 8ቱም ስሞል ሆኖ ብሉ ኦር ሬድ ሊሆን ይችላል። ሚዲየም ሆኖ ብሉ ኦር ሬድ ሊሆን ይችላል። ላርጅ ሆኖ ብሉ ኦር ሬድ ሊሆን ይችላል። 8 ኮምቢኔሽን አለ። ይሄንን ደግሞ የምናገኘው በምንድን ነው? በመልቲፕሊኬሽን ሩል ነው የሚለውን መያዝ አለብን። ቀጣይ ኤግዛምፕል 2 መልቲፕሊኬሽን ፕሪንሲፕል how many 3-letter codes are possible using first 6 letters of English alphabet. አንደኛ A, no letter can be repeated. B, letter can be repeated. C, the adjacent letter cannot be the same. ስለዚህ የመጀመሪያው ጥያቄ ምንድነው? no letter can be repeated 3 letter code ክሬኤት ለማድረግ ነው እየፈለግነው።
3 ሌተር ኮድ ነው ክሬት ማድረግ የፈለግነው። ስለዚህ መጠቀም የምንችለው ማንን ነው? ፈርስት 6 ሌተር ኦፍ እንግሊሽ አልፋቤት ከየት ነው? ከኤ እስከ ኤፍ ያለውን ተጠቅመን ባለ 3 ኮድ ባለ 3 ኮድ ክሬት ማድረግ ያስፈልጋል። ለእያንዳንዱ መጠቀም የምንችለው ከኤ እስከ ኤፍ ብቻ ነው። እዚህም ከኤ እስከ ኤፍ ብቻ ነው። ስለዚህ ሪፒት ሳይሆን አንደኛ ኖ ሌተር ካን ቢ ሪፒትድ። ይሄ ክሬት ስናደርግ ሪፒትድ ሳይሆን ስንት ባለ 3 ሌተር ኮዶችን ክሬት ማድረግ እንችላለን ነው። ሁለተኛው ጥያቄ ሪፒት ቢሆን ስንት ክሬት እናደርጋለን? አጀሰንት ማለት የጎን ከጎን ያሉት ሪፒት ባይሆኑ ዘሴም ሳይሆኑ እንዴት ክሬት እናደርጋለን ነው። የመጀመሪያው ጥያቄ ምንድነው? ፈርስት 6 ቾይስ አለን። ከኤ እስከ ኤፍ 6 ቾይስ አለን። ሰከንድ ኤ ካል ምንድነው የሚሆነው? ተመሳሳይ ነው የሚሆነው። ይሄን ኮድ ማድረግ አንችልም። ባለ 3 ኮድ ክሬት ለማድረግ ለምሳሌ ኤ ማለት አንችልም ኖት ሌተር ካን ቢ ሪፒትድ ስለሚል፣ ስለዚህ የግድ ምን መሆን አለበት? ይሄ ቢ መሆን አለበት። ይሄ ኤ ከሆነ ይሄ ቢ መሆን አለበት። ይሄ ሲ መሆን አለበት። ስለዚህ እዚህ ጋር 6ቱን መጠቀም እንችላለን። ከኤ እስከ ኤፍ መጠቀም እንችላለን። እዚህ ጋር አንድ እንቀንሳለን። ስለዚህ እዚህ ጋር 6ቱን መጠቀም እንችላለን። በመጀመሪያ ኮድ ላይ 6ቱን መጠቀም እንችላለን። በሁለተኛ ኮድ ላይ 5ቱን መጠቀም ነው የምንችለው። ለምን? ኤን ከተጠቀም ኤን ስለማንጠቀም፣ እዚህ ጋር ደግሞ ቢን ከተጠቀም ቢን መጠቀም ስለማንችል አንድ ይቀንሳል። ስለዚህ 4 ነው የሚሆነው ማለት ነው። በአጠቃላይ ስንት ነው የሚሆነው? የመጀመሪያ ሪፒትድ ሳይሆኑ 120 ባለ 3 ሌተር ኮድ ክሬት ማድረግ እንችላለን። ሁለተኛ ላይ ደግሞ ሪፒት ብናደርግ ባጭሩ ኤ 3 ኮድ ለምሳሌ ኤ ክሬት ማድረግ ይችላል። ቢኮዝ ሌተር ካን ቢ ሪፒትድ ይላል። ስለዚህ ምንድነው የሚሆነው? ምን ቀንሰውን አንቀንስም። 6 216 ይሆናል ማለት ነው። ሶስተኛ አጀሰንት አንድ መሆን የለባቸውም ነው። አጀሰንት ለምሳሌ ኤ ከሆነ ይሄ ኤ መሆን የለበትም ነው ባጭሩ። ይሄ ኤ ከሆነ ይሄ ቢ መሆን አለበት። ስለዚህ ይሄ የግድ ከዚህ ምንድነው ይሄ ኤ ከሆነ 6ቱንም እንወስዳለን። ከዚህ ይሄ ኤ ከሆነ ኤ መሆን የለበትም። ስለዚህ አንድ እንቀንሳለን 5። ስለዚህ ይሄ ኤ ሆነ ችግር የለውም። ኤ ሆኖ ቢ ሆኖ አጀሰንቱ ብቻ ተመሳሳይ መሆን የለበትም። ስለዚህ 5 ከመሃለኛው ስንት ይቀንሳል? 1 ይቀንሳል። ስለዚህ ሶስተኛው ጥያቄ አጀሰንት ካን ኖት ዘ ሴም ማለት ከጎን ያለው ኤ ከሆነ ከጎን ያለው ቢ መሆን አለበት እንጂ ኤ መሆን የለበትም። ኮድ ሲሰራ ይሄ እንደዚህ ሊሆን ይችላል። ስለዚህ ከዚህ አጀሰንቱ ዘ ሴም አይደለም፣ ከጎን ያሉት አንድ አይነት አይደሉም። ስለዚህ ከዚህ 6 ሲባዛ 5 ሲባዛ 6 ስለዚህ 6 እዚህ ጋር አጀሰንት ይሄኛውን አጀሰንት ምን መደረግ አለበት? ይሄኛው የመጀመሪያው ለምሳሌ ሶስተኛው ምንድነው የሚለው? ሲ አጀሰንት ሌተር ካን ኖት ቢ ዘ ሴም ይላል። ፈርስት ሌተር 6 ቾይስ አለን። ሰከንድ ሌተር ካን ኖት ኢኳል ፈርስት 5 ነው። ሰርድ ሌተር ካን ኖት ኢኳል ሰከንድ። ስለዚህ 5 ቾይስ ነው የሚኖረን ማለት ነው። ስለዚህ አጀሰንት ማለት ከጎን ያሉት ለምሳሌ ከጎን ያሉት ምን መሆን የለባቸው? አንድ መሆን የለባቸው። ይሄ ከጎን ያሉት ኤ ከኤ ጎን ያለው ማለት ነው ቢ ሲ ይሆን። ስለዚህ ካጠገቡ ያለው ዘሴም ባይሆን ምንድነው የሚሆነው? 5 150 ነው የሚሆነው ማለት ነው። ስለዚህ በደዚህ አይነቱን ክሬት ለማድረግ ስንት መጠቀም አለበት? 150 ወይ ይኖረናል ማለት ነው። የቀጣይ ኤግዛምፕል ምንድነው? የቀጣዩ ኤግዛምፕል ይሄንን ነው የሚመስለው። በአጠቃላይ ሶስተኛው ፐርሙቴሽን። ስለዚህ ፐርሙቴሽን ምን ማለት እንደሆነ እናያለን። በአጠቃላይ አዲሽን እንድ መልቲፕሊኬሽን ፕሪንሲፕል በጣም ቀላል ናቸው። የመጀመሪያው አዲሽን ፕሪንሲፕል ላይ ምን መጠቀም አለብን? የሲኩዌንስ መጠቀም አለብን። ስለዚህ ሶስተኛው ምንድነው? ፐርሙቴሽን ላይ ዴፊኒሽን ኦፍ ፐርሙቴሽን
የፐርሙቴሽን ዴፊኒሽን ኦፍ ፐርሙቴሽን ምንድነው? the arrangement of an object in specific order permutation ከተባለ አእምሯችን ውስጥ መምጣት ያለበት ምንድነው? order, specific order ወይም order matter without repetition። ስለዚህ order matter ነው። ኮምቢኔሽን በኋላ እናያለን። select ብቻ ነው፣ orderን አያካትትም። order matter አያደርግም በማለት ኮምቢኔሽን ላይ። permutation ላይ ግን select ስናደርግ within specific order ነው። specific order ያ ማለት permutation ጊዜ a b is equals to b a ከሆነ false በማግዜ በpermutation ጊዜ because orderአቸው the same አይደለም። ስለዚህ በኮምቢኔሽን ጊዜ እናያለን በኋላ በሱ ጊዜ the same ናቸው። permutation ጊዜ order matter ስለሆነ the same አይደለም። በዛን ጊዜ ምን እንጠቀማለን? ፎርሙላው ይሄን ፎርሙላ እንጠቀማለን ማለት ነው። የትኛውን ጥያቄ በኦርደር ሲመጣ በዚህ ፎርሙላ እንሰራለን ማለት ነው። n ማይነስ r ብለን በዚህ ፎርሙላ እንሰራለን ማለት ነው። ስለዚህ ስፔሲፊክ ዲፊኒሽን አለ። ያ ማለት የዚህኛው ይሄም አንድ ነው የሚሆነው፣ ይሄም አንድ ነው የሚሆነው። ኤግዛምፕል arrange 3 of 5 students. arrange 3 of 5 students። ይሄ አሬንጅመንት ነው፣ ያለው ኦርደር ነው። አሬንጅ አድርገን እዚህ ይሄኛው 3 of 5 permutation 3 of 5 ነው። permutation ሲጻፍ p n r ተብሎ ይጻፋል። ካለን ደግሞ permutation n permutation r ተብሎ ሊጻፍ ይችላል። አንድ አይነት ናቸው። ስለዚህ የሁለቱም አንድ ነው የሚሆነው። ሌላ ደግሞ ቀጣይ ሌላ ኤግዛምፕል እኒ question let s is equals to 1 2 4 5 6 7 9 from s. Form 4-digit number by selecting digit without replacement. ስለዚህ without replacement ነው። how many different ሁሌም permutation without replacement ነው። ወደ መደጋገም replace መደረግ የለበትም። how many 4-digit number can be formed? ስለዚህ how many different 4 digits can be formed? b how many those 4 digits contain both even and odd digit ይላል። አንሰር ምንድነው? total number of 4 digit we choose and arrange any 4 digit from 7 available. ስለዚህ ይሄኛው በምን መታወቅ አለበት? ኦርደር ነው። ሴት ስለሆነ አንደኛ በኦርደር ነው ያለው፣ ሴት ነው። ስለዚህ permutation ጥያቄ ነው። select 4 ነው የሚለው። ስለዚህ permutation 7 permutation 4 ብለን በዚህ እንሰራለን ማለት ነው። the number with both even and odd digit ሁለተኛው ጥያቄ how many choose 4 ዲጂት ሆኖ both even and odd digit ሆኖ ምን ያህል ነው ይላል። ስለዚህ እዚህ ላይ ምንድነው መጀመሪያ ምን እናወጣለን? ኢቨን እናወጣለን። ኢቨን ስንት ነው? 3 ነው። ከዚህ ውስጥ 2 4 እና 6 3 ዲጂት ነው። እኛ የተጠየቅነው 4 ዲጂት ነው። ስለዚህ ይሄኛውን አይመለከተንም፣ 0 እናደርጋለን። ኦድ ዲጂት ስንት ነው? 4 ነው። count forbidden for all same party case and subtract from total. ስለዚህ all even count impossible only 3 even digit። ስለዚህ even digit 3 ስለሆነ የተጠየቅነው ራሱ ስለሆነ እሱን 0 እናደርጋለን። odd digit must use 4 available odd digit and arrange them as 4. ስለዚህ odd digit ስለምን አራቱን
ምን እናደርጋለን? እንሰራለን። አራትን ስንሰራ ስንት ይመጣል? አራትን ስንሰራ 4 ሲባዛ 3 ሲባዛ 2 ስለዚህ 24 ነው የሚመጣው። 24ን እንሰራለን። ከዛ በኋላ መጀመሪያ ካገኘ ነው 840 ነው ያገኘነው። 7 permutation for 480 ነው ያገኘነው። ከዛ 24ን ቀንሰን 816 አገኘን ማለት ነው። በአጠቃላይ ይሄ 4 ቢሆን ኖሮ ይሄ 3 ስለሆነ 0 አድርገን 4 ቢሆን ኖሮ ይሄ ደምረን ከዚህ ጋር ደምረን ከዚህ እንቀንሳለን። ስለዚህ 840 ሲቀነስ 24 ሲቀነስ 0 ይሆናል 816 ይላል። ቀጣይ ኤግዛምፕል 2 distinct for letter word from letter book። ስለዚህ ይሄ permutation መሆኑን በምን እንደምናውቀው ኦርደርድ ነው። እንዴት ኦርደርድ ሆነ? ቡክ ብለን ኦን በዚህ ብናሳልፍ ለምሳሌ ቡክ ብለን እንደዚህ ብናደርግ ኦን ቀይረን ቦታውን እንደዚህ ብናደርግ ቡክ የሚል ስም አይሰጠንም። ስለዚህ this ordered ቡክ ለማለት ይሄ ብቻ ነው። this is order matter የሚለውን permutation የሚለውን ቼክ የምናደርገው በዛ ነው። ሁለተኛ ይሄ ደግሞ ቡክ የምትለዋን ሌተር 4 ወርድ ነው አይደል ያለው? 4 ወርድ ነው BOOK። ስለዚህ ይሄንን ኦርደርድ ከሆነ በምን እንሰራለን? በኮምቢኔሽን እንሰራለን፣ በፐርሙቴሽን እንሰራለን ማለት ነው። ስለዚህ ቅድም በፐርሙቴሽን ፎርሙላ ምንድነው? ፐርሙቴሽን ፎርሙላ ምንድነው? ኤን እና ኬ ካለን ኤን permutation over n minus k ብራኬት ውስጥ አድርገን ቀንሰን እንደዚህ ነው የምንሰራው። በጀነራል ፎርሙላ ይሄ ነው መጀመሪያ ያየነው። የዚህኛው ፎርሙላ ግን ሪፒትድ የሆኑ ቁጥሮች ሲመጡ በምን እንጠቀማለን? እያንዳንዳቸውን እንሰራለን ማለት ነው። ለምሳሌ ይሄኛውን ስንሰራ ቡክ የሚለው ስንት አለው? አጠቃላይ 4። ስለዚህ ኤን ስንት አለ? 4 አለ። ስለዚህ ኤን ስንት አለ? 4 አለ። ከዛ በኋላ 4 permutation ኦቨር እያንዳንዱን ቡክ ስንት ቢ ስንት ነው የተደገመው? አንዴ። ስለዚህ 1 permutation ኦ ስንት ነው የተደገመው? 2 permutation ኬ ስንት ነው የተደገመው? አንዴ 1 permutation። ስለዚህ ይሄ ስንት ነው የሚመጣው? ይሄ 1 ነው 2 እንደምታል 12 ይመጣል ማለት ነው። ሲሰራ ግን በዚህ መንገድ ኦ 3 ቢሆን እዚህ ጋር 3 ይደረጋል። 3 permutation። ስለዚህ በሱ መሰረት ይሰራል ማለት ነው። ሌላ ኤግዛምፕል 3 ያለን ኤግዛምፕል 3 ያለን ይሄም ከመጀመሪያው ጋር ተመሳሳይ ነው። አሁን ከሰራነው ጋር ተመሳሳይ ነው። ለምሳሌ ይሄ ስታቲክስ የሚል አለ። ስለዚህ ስታቲክስ የሚለውን ለመስራት አጠቃላይ መጀመሪያ ስንት ነው? 1 2 3 4 5 6 7 8 9 10 ምን አለ? ስታቲክስ አለ። ስለዚህ 10 ስለዚህ አጠቃላይ ስንት አለ? 1 2 3 4 5 6 7 8 9 10 ስለዚህ 10 አለ። ስንሰራ እንዴት ነው? 10 permutation ኦቨር እያንዳንዱ ስታቲክስ ኤስ ስንት ጊዜ ነው ያለው? 3 ጊዜ 1 2 3 ስለዚህ ኤስ 3 ጊዜ ስላለ 3 permutation። ይሄኛው ቲ ስንት ያለ? ቲ 3 ጊዜ ስለዚህ 3 permutation። ማነው ቲ 3 ጊዜ ነው ያለው? ኤስ 3 ጊዜ ነው። ኤ ስንት ጊዜ ነው ያለው? 1 ጊዜ ስለዚህ 1 permutation። ሌላስ አይ ስንት ጊዜ ነው ያለው? 2 ስለዚህ 2 permutation። ሌላ ደግሞ ሲ ስንት ጊዜ ነው ያለው? 1 ጊዜ ስለዚህ 1
አንድ permutation ከዛ በኋላ s 3 ጊዜ አለ 3 permutation ብለን እያንዳንዱን ነው የምንወስደው። ከዛ በኋላ ስንሰራ በአጠቃላይ ይሄኛውን ይመጣልናል ማለት ነው። ቀጣይ ኤግዛምፕል ምናየው ምንድነው? ኦኬ ስለዚህ ይሄንን ነው የሚመስለው። ቀጣይ circular permutation ያለ circular permutation is arrangement of object around a circle where rotation is considered to be the same but reflection are different unless started። ስለዚህ ይሄ permutation ፓርት ነው። ምን አይነት ነው? circular permutation ይባላል። ስለዚህ ሁሌም circular permutation ስንጠቀም ከnormal permutation በምን ይለያል? n-1 ነው የምናደርገው። n- ለምን? አንዱ ምንድነው circular ሲሆን አንዱ fixed ነው አይንቀሳቀስም። ስለዚህ አንዱ ስለንቀሳቀስ ሁለቱ ብቻ ናቸው የሚቀያየሩት። ስለዚህ circular permutation ላይ ምንድነው circular wheel ነገር ውሰዱት። እዚህ አንዱን ብቻ ነው አንዱ ባለበት ሆኖ የሚቀያየሩት ሁለቱ ብቻ ናቸው። ሁሌ circular number of circular permutation ከተባለ n-1 ኖርማል permutation ቢሆን n ለምሳሌ 4 permutation ከተባለ ይሰራል። circular permutation ከተባለ ግን n-1 የምትለው እንጠቀማለን ማለት ነው። ይሄ ምንድነው? rotation ጊዜ አንዱ የግድ ምን መሆን አለበት? ፊክስ መሆን ስላለበት ያንን ዋና መንቀንሰው። for example how many way can 4 people sit around round table? ስለዚህ በስንት way ነው አራት ሰዎች በራውንድ ቴብል መቀመጥ የሚችሉት? ስለዚህ መንቀያየራቸው ስንት ነው? ይሄንን ወደዚህ ይሄንን ወደዚህ ብናመጣ ስንት ነው የምንቀይረው? 4 - 1 = 3 permutation ብለን 6 ወይ ብቻ ነው የሚኖረው። ራውንድ ቴብል ባይሆን ቴብል ላይ ብቻ ቢሆን 4 permutation ማለት 4 ለዚህ ነበር የምንሰራው። አሁን ግን 4 - 1 አድርገን ነው የምንሰራው ማለት ነው። ሁሌም circular permutation ላይ አንዱን ፊክስ ተደርጎ ነው ሌሎቹ የሚሰሩት ማለት ነው። because circular መኖር ስለሚያስፈልግ ሪፈረንስ ስለሚያስፈልገን ማለት ነው። ኦኬ ቀጣይ example in how many way can 3 men and 3 women be seated around round table under the following condition? No restriction is imposed. Each women are seated between 2 men and 2 particular women must be not sit each other. ስለዚህ 3 women እና 3 men በራውንድ ቴብል ላይ ተቀምጠው ነው ያሉት። ስለዚህ የመጀመሪያው ጥያቄ ምንድነው? በስንት ኦርደር ነው የሚቀመጡት ነው። restriction ከሌለ ወንድ ከወንድ ጋር ሴት ከሴት ጋር ወንድ ከሴት ጋር ይቀመጥ restriction ሳይኖር በስንት ወይ ነው የሚቀመጡት ነው። ሁለተኛ ደግሞ የግድ restriction አለው ማለት ነው። ይሄ ምንድነው? ወንድና በኢች በእያንዳንዱ ሴት መሃል ሁለት ወንድ መቀመጥ አለበትና ሶስተኛው restriction ምንድነው? 2 particular women must not sit together። ስለዚህ men must not sit together። ስለዚህ ሁለት ወንዶች አንድ ላይ መቀመጥ የለባቸውም ነው። እዚህ ጋር ደግሞ each woman is seated between 2 men። ስለዚህ ይሄን ጥያቄ ሲሰራ አንደኛ ምንድነው? no restriction for any people seated around the table. The number of distinct arrangement is n-1። ስለዚህ አጠቃላይ 3 ወንድና 3 ሴት አለ 6 ነው። ይሄ የመጀመሪያው restriction ከሌለ 5 የሰርኩላር permutation 5 permutation እንሰራለን ማለት ነው። ይሄም ምንድነው? 5 ሲባዛ 4 ሲባዛ 3 ሲባዛ 2 124 ነው የሚሆነው። ስለዚህ በአጠቃላይ restriction ከሆነ restriction ከሌለ 120 ወይ ነው። restriction ቢኖር ወይ restriction አለ እዚህ ላይ each woman is seated between 2 men
ስለዚህ እቺ ውመን ሲትድ ቢትዊን ቱ ሜን። ስለዚህ ስንት ወንድ አለ? 3 ወንዶች አሉ። ስለዚህ ይሄ M1 ፊክስድ ነው፣ M2 እና M3 አለ። ስለዚህ 3 አለ። each woman is sit between two men። ስለዚህ each woman sit between two men። ስለዚህ woman 1 አለች እዚህ ጋር፣ woman 2 አለች እዚህ ጋር፣ woman 3 አለች። ስለዚህ የመጀመሪያው ሲሰራ ምንድነው ይሄ ፊክስድ ስለሚሆን ስለማይቀየር፣ ስለዚህ 3 ሜል አለ አሬንጅመንቱ። ሜል 3 ስላለ የመጀመሪያው ሲቀነስ 3 ሲቀነስ 1 2 ወይ ነው ወንዶች የሚቀመጡት፣ ወይ በዚህ በኩል ይሄ ሜል 1 በዚህ ላይ ያልፍ ይችላል፣ ሜል 2 በዚህ ላይ ያልፍ ይችላል። ይሄ ፊክስድ ነው። ስለዚህ 2 ወይ ብለን እንሰራለን። ሶስተኛው ውመን ግን በፈለጉበት ሊቀመጡ ይችላሉ። ስለዚህ የሴቶች ደግሞ ምንድነው 3 ፐርሙቴሽን አድርገን 6 ወይ ነው። ለምን እዚህ ያለው እዚህ ሊቀመጥ ይችላል ውመን፣ እዚህ ያለችው ውመን እዚህ ልትቀመጥ ትችላለች፣ እዚህ ያለችው ውመን እዚህ ያለችው ደግሞ እዚህ መቀመጥ ትችላለች። ስለዚህ ሶስቱም ተቢቀያየሩ 6 ወይ ነው የሚሆነው። ስለዚህ አንድ ላይ ማባዛት ነው። አንድ ላይ ምን ማድረግ ነው? ማባዛት ነው። ስለዚህ ለምንድን ነው ማንደምሮ ካላችሁ፣ ስለዚህ women and men sit ነው ኤንድ ነው። አየህ men and women ነው። men or women አይደለም ያለው men and women ስላለ ኤንድ የተያዘ ስለሆነ ምን እንጠቀማለን እዚህ ጋር የሲደመር ምን ሲባዛ ምልክት፣ ያ ማለት የመልቲፕሊኬሽን ሩል አፕላይ እናደርጋለን ማለት ነው። ስለዚህ የሁለተኛው ጥያቄ ይሄን ነው የሚመስለው። ወደ ሶስተኛ ጥያቄ ስንሄድ ቶታል አሬንጅመንት 120 አለ። ፓርቲኩላር ሜን ማስት ኖት ሲት ቱጌዘር። two particular male must not sit together። ያ ማለት male 1 and male 2 are together። ስለዚህ male 1 and male 2 ምንድናቸው? are together። treat them as block together with other 4። ስለዚህ two particular men must not sit together። ስለዚህ male 1 እና male 2 ምን መሆን የለባቸው? አብሮ መቀመጥ የለባቸው። ስለዚህ ይሄኛውን ሁለቱን እንደ አንድ አድርገን እንቆጥራቸዋለን አብሮ መቀመጥ ስለሌለባቸው። ስለዚህ 6 ከነበሩት ሁለቱን እንደ አንድ ስንቆጥራቸው ስንት ይቀራሉ? 4 ይቀራሉ። ሁለቱን እንደ አንድ ሲቆጠር 5 ይቀራሉ ማለት ነው። ስለዚህ በቅድሙ ህግ ከአምስቱ አንዱን ፊክስ ስናደርግ ስንት ይቀረናል? 4 ይቀረናል። 4ቱን ፐርሙቴሽን ስናደርግ 24 ሰርኩላር ኦርደር ይቀራል። and inside block two men can be ordered። በብሎክ ውስጥ ደግሞ ሜል እና ውመን ሜል M1 እና M2 ብለን ምን አድርገናል? ሁለቱን አንድ አድርገናል። ስለዚህ ይሄንን ፐርሙቴት እናደርጋለን። 2 ፐርሙቴት ነው። ስለዚህ the adjacent arrangement is adjacent arrangement ስንት ነው? 24። ይሄኛው 24 ሲባዛ በ2 40። ኤቱ ምንድነው? sit together ሁለቱ አብሮ ቢቀመጡ ነው። ሜል እና ዋና ሜልቱ አብሮ ቢቀመጡ ስንት ነው የሚሆነው? 48 ነው የሚሆነው። ጥያቄው ግን ምንድነው የሚለው? ኖት sit together ይላል። አብሮ ካልተቀመጡ ስንት ነው የሚሆነው? 120 መጀመሪያ ካገኘው አሬንጅመንት ሲቀነስ 48 72 ነው። ስለዚህ two particular men must not sit together ሁለቱ ወንዶች አብሮ ባይቀመጡ የሚመጣ ኮምቢኔሽን ስንት ጊዜ አሬንጅ ማድረግ ይችላሉ? 72 ጊዜ የሚለውን መያዝ አለብን። ኦኬ ስለዚህ ቀጣይ የምናየው ኮምቢኔሽን ነው። ኮምቢኔሽን is a selection of object without regard to order። ስለዚህ ኮምቢኔሽን ላይ ምንድነው ባጭሩ only select ነው። ከ10 5ቱን ምረጥ ነው። ከ10 5ቱን ምረጥ፣ ከ10 3ቱን ምረጥ እንጂ ኦርደር አርጌ አይደለም። ስለዚህ
በዚህ ጊዜ ኤ ቢ is equals to B A ከተባለ በኮምቢኔሽን ጊዜ ምንድነው መልሱ? ትሩ ነው። ኦርደር ማተር አያደርግም። ኦንሊ ሴሌክሽን is a matter። በዛን ጊዜ ምን ይሆናል? ምንድነው የሚሆነው? ኮምቢኔሽን ሲጻፍ ደግሞ C N R ኤን ማለት ቶታል ነው። አር ደግሞ ማለት ሴሌክት የምናደርገው ከአምስቱ አራቱን ከአስሩ አራቱን ምረጥ። ቹዝ 3 of 5 ስቱደንት ምረጥ። ቹዝ ብቻ ነው። ኦርደር አድርግ አይደለም። አሬንጅ አላለም። አሬንጅ 3 of 5 ነው የመጀመሪያ ጥያቄ። ቹዝ ደግሞ ምረጥ ብቻ ነው። ሴሌክሽን ነው። ስለዚህ በዛን ጊዜ ምንድነው የምንጠቀመው? ኮምቢኔሽን ነው የምንጠቀመው። ኮምቢኔሽን ስንጠቀም ኤን ኦቨር ኤን ማይነስ ወይም 5 ማይነስ 3 ከዛ ኮምቢኔሽን ከዛ ራሱን 3ን ራሱን እንወስድና ኮምቢኔት እናደርጋለን ማለት ነው። ስለዚህ ኮምቢኔሽን ላይ እንዲሰራ የቅድሙ ጥያቄ አይደለም ሴሌክት ይላል። ምረጥ ማለት ይሄ የቅድሙ ምናምን የመጀመሪያው ጥያቄ ስታዩ እቺ ናት የምትለየው። ኦርደር ይላል፣ ቹዝ ይላል፣ ምረጥ ብቻ ነው። ሴሌክት ይላል። ሴሌክት 3 of 5 ስቱደንት ከላይ ነው። ቹዝ 3 of 5 ስቱደንት ይሄ ነው። ከዛ ውጭ እዚህ ጋር የኦርደር ጥያቄ የሚመጣ ከሆነ ምን ይሆናል ማለት ነው? ፐርሙቴሽን ይሆናል። ስለዚህ ጥያቄ ዋናው እንደዚህ አይነት ጥያቄ ለመስራት የጥያቄውን ባህሪ ምንድነው የተጠየቀው? ሴሌክት ብቻ አድርገን ምረጥ ብቻ ነው የተባልኩት ወይስ መምረጥ ብቻ ሳይሆን በኦርደርም ተብሏል? መምረጥ ብቻ ከሆነ ኮምቢኔሽን ነው የምንጠቀም። ኮምቢኔሽን ስንጠቀም ፎርሙላ ይሄ ነው። ኦርደር ደግሞ የሚጠየቅ ከሆነ የፎርሙላው የቅድም ኦርደር ነው ሚለውን መውሰድ ያስፈልጋል። ቀጣይ ኤግዛምፕል ምንድነው? የኮምቢኔሽን ኤግዛምፕል። ሁለተኛው ኤግዛምፕል ምንድነው? how many different way are there? select a committee of 3 from 8 student። ያችሁ ሴሌክት ይላል። በቃ እዚህ ጋር ጥያቄ ምንድነው? ሴሌክሽን ጥያቄ ነው። ሴሌክት ምረጥ ነው። ከ8 ተማሪ 3 ኮሚቴ ምረጥ ነው። ወንድ ይሁን ሴት ይሁን በምናምን በአልፋቤት ይሁን በምናምን አይደል፣ ምረጥ ብቻ ነው። ስለዚህ እቺ ባጭሩ 56 ነው። ያ ማለት 8 ኮምቢኔሽን ኦቨር 8 ሲቀነስ 5 በስማነስ 3 ብራኬት ውስጥ አለን ኮምቢኔሽን። አሁንም ይሄ ሲካፈል እንዳለ ሆኖ 3 ኮምቢኔሽን። ስለዚህ 8 ኮምቢኔሽን 5 ኮምቢኔሽን 3 ኮምቢኔሽን ያው ቀላል ነገር ስለሆነ መስራት ነው። 56 ወይ ይመጣል። ኩዌሽንቱ 8 ኢንጂነር ኳሊፋይድ ቱ ሰርቭ ኦን ዲዛይን ቲም ነው። how many way team of 4 chosen? choose ምረጥ ነው። 4 ከ8 ኢንጂነር ኳሊፋይድ ከሆነ 4 ምረጥ ነው። ይሄም እንደዚህ ነው ማለት ነው። this is so easy። ሌላው የኤግዛምፕል a farmer buy እዚህ ጋር ነው። እቺን በደንብ ማየት አለባችሁ። ጥያቄ a farmer buy 3 cows, 2 goats and 4 sheep from a man who has 5 cow, 4 goat and 8 sheep. In how many way can this purchase to be made? አያችሁ ይሄ ሁለት ነው የምንጠቀመው። ኮምቢኔሽንን ተጠቅመናል፣ መልቲፕሊኬሽን ፕሪንሲፕልንም ተጠቅመናል። ያ ማለት ሴሌክት ነው። ያ ማለት ለምን ኮምቢኔሽን ተጠቀምን የሚለውን እኔ መጀመሪያ ኮምቢኔሽን የተጠቀምንበት ዋናው ምክንያት ምንድነው? ፋርመር ባይ ምን ገዛ? 3 cow 3 2 goat 4 sheep from 5 cow 4 goat and 8 sheep። ስለዚህ መርጦ ነው ማለት ሴሌክት ነው ያደረገው። መርጧል። ከ5 ካው 3ቱን መረጠ፣ ከ4 ጎት 2ቱን፣ ከ8 ሺፕ 4 ሺፕ መረጠ። ስለዚህ ሴሌክት ነው ያደረገው እንጂ አሬንጅ ያደረገው ነገር የለም። የሺፕ ኪሎ ወይም የጎት ኪሎ ምናምን እየጠየቀ አሬንጅ ያደረገው ነገር የለም። ስለዚህ ሴሌክት ስላደረገ this is permutation አንደኛ። ሁለተኛ farmer by ሁለተኛ መልቲፕሊኬሽን የተጠቀምንበት ዋናው እዚህ ጋር አሁን ለምሳሌ ይሄኛው ፐርሙቴት ማድረግ ነው።
5 ኮምቢኔት ማድረግ ነው። 5ን ከ3 ጋር፣ 4ን ከ2 ጋር፣ 8ን ከ4 ጋር ምን እናደርጋለን? ኮምባይን እናደርጋለን አንድ አይነት ስለሆነ። እዚህ ጋር ሲባዛ የተጠቀምንበት ዋናው ምክንያት ምንድነው? a farmer buy 3 cow and 3 goat and ይሄ አንድ ላይ ነው። ለሶስቱም ኤንድ የሚሰራው 3 cows 2 goat and 4 sheep ኤንድ ነው የተያዘው። በምንድነው? በኤንድ ነው የተያዘው። ለዛ ምን እንጠቀማለን? መልቲፕሊኬሽን። ይሄን አዲሽንን አናርገው ብንል a farmer buy 3 cow or 2 goat or 4 sheep ብል ይሄ በመካከላቸው ያለው ምን ይሆናል? አዲሽን ይሆናል ማለት ነው። ስለዚህ እዚህ ጋር በኤንድ ስለተያዘች ምን እናደርጋለን? የኮምቢኔሽን ፕሪንሲፕል ኮምቢኔሽን ፕላስ አዲሽን መልቲፕሊኬሽን ፕሪንሲፕል ተጠቅመን እንሰራለን ማለት ነው። ስለዚህ የቀጣይ ኤግዛምፕል እና የመጨረሻ ነው መሰለኝ። company has 4 senior and 5 junior officer and how many 4 officer committee can be formed with no restriction? ስለዚህ ካምፓኒ እንዳለው 4 ሲኒየር ኦፊሰር እና 5 ጁኒየር ኦፊሰር አለ። በአጠቃላይ ስንት አለ? 12 ኦፊሰሮች አሉ። ምንም ሬስትሪክትስ እና ሲኒየር እንደ ጁኒየር ብለን ሬስትሪክት ሳናደርግ 4 ኦፊሰር ኮሚቴ ብንመርጥ በመምረጥ ነው። በቃ ሴሌክት አድርግ ስለሚል ስንት ነው? 12 ኮምቢኔሽን 4 አድርገን መስራት ነው። how many committee with 3 senior and 1 junior officer? እዚህ ጋር ሬስትሪክት አደረገ። እናደረገ ከሰባቱ 3 ሲኒየር መረጠ። ኤንድ እዚህ ጋር ኤንድ ስላለ መልቲፕሊኬሽን ተጠቀመ። አንዱ ጁኒየር ኦፊሰር አለ፣ መጀመሪያ 5 አለ። ስለዚህ ኮምቢኔሽን 5 ኮምቢኔሽን 1 and 7 ኮምቢኔሽን 3 አድርገን መልቲፕሊኬሽን እንጠቀማለን። ይሄ አድቫንስ ነው። መጀመሪያ እየተማርን የመጣነው አዲሽን እና መልቲፕሊኬሽን ያየነው እዚህ ጋር ደግሞ ኮምቢኔሽን እና ኮምቢኔሽን ጋር አገናኘ ማለት ነው። ስለዚህ how many multiplication የተጠቀምንበት ኤንድ በኤንድ ስለተያዘ ነው። how many committee with 3 senior or 1 junior ብል እዚህ ጋር ፕላስ ነው። ኤንድ ስለሆነ መልቲፕሊኬሽን ሁለተኛ ደግሞ ኮምቢኔሽን ሰርተን 175 መልስ ይሆናል ማለት ነው። ሶስተኛ how many committee with 4 senior officer? እዚህ ጋር ምን ጁኒየር ኦፊሰርን አይፈልግም፣ ሲኒየር ኦፊሰር ብቻ ነው የሚፈልገው። ስለዚህ ምን እናደርጋለን? እዚህ ጋር ያለው 7 የሲኒየር ኦፊሰር ብቻ እንወስዳለን፣ ጁኒየር ስላልፈለገ። ስለዚህ 7 ለ4 ብለን እንሰራለን ማለት ነው። how many committee with 2 senior and 2 junior? ስለዚህ ከ7 2 ኮምቢኔት እናደርጋለን። 2 ከ5 ከ2 ኮምቢኔሽን እንሰራለን። ከዛ በኤንድ ስለተያዘ መልቲፕሊኬሽን ሩል ተጠቅመን ይሄንን እናገኛለን ማለት ነው። ስለዚህ እቺ ጥያቄዋ አለች፣ ራሷን የቻለች ጥያቄ አለች። እሷን ጥያቄ እዚህ ላይ መተን እናገኛለን። how many committee with at least 2 senior officer? ስለዚህ at least 2 senior officer how many committee with at least 2 senior officer ያለን ነው። ስለዚህ at least 2 senior officer we include case with 2 3 or 4 senior officer። ስለዚህ ስንት ነው ያለው? 7 ስንት ነው ያለው? 7 senior officer አለን። at least 2 ሲኒየር ኦፊሰር ብናካትት ምን ያህል ነው? ለምሳሌ 7 ስላለን 7 ኦፊሰር ካለን አትሊስት 2 ከሆነ ይሆናል፣ 3 ከሆነ ይሆናል፣ 4 ከሆነ ይሆናል ማለት ነው። ስለዚህ እነዚህ ኦፕሽኖች አሉ። ስለዚህ ኬዝ 1 ምንድነው? 2 ሲኒየር and 2 ጁኒየር
ስንት ነው የሚሆነው? 4 ከ4 ማነስ የለባቸውም። ጥያቄያችን መጀመሪያ አይታችሁ ከሆነ ጥያቄያችን ምንድነው የሚለው? እዚህ ጋር አይታችሁ ከሆነ የመጀመሪያ ጥያቄ ፎር ኦፊሰር ኮሚቴ ነው። ፎር ኦፊሰር ኮሚቴ ለመምረጥ እዚህ ጋር የፎር ኦፊሰር ኮሚቴ ለመምረጥ ፎር ኦፊሰር ኮሚቴ ለመምረጥ ምን ማድረግ አለብን? ኬዝ 1 2 ሲኒየር and 2 ጁኒየር ከሆነ ስንት ነው የሚሆነው? 4። ስለዚህ 4 ነው የሚሆነው። 7ን ከ2 5ን ከ2 ጋር 21 በ10 210 ይሆናል ማለት ነው። ሁለተኛው ሴናሪዮ ምንድነው? አትሊስት 2 ሲኒየር የሚኖረው እዚህ ውስጥ 2 ሲኒየር አለ፣ እዚህ ውስጥ 2 ሲኒየር አለ። 3 ሲኒየር and 1 ጁኒየር ማድረግ እንችላለን 4 ስለሆነ። ስለዚህ እዚህ ጋር 7 ለ3 5 ለ1 ማድረግ እንችላለን። አራተኛው ምንድነው? ምንም ጁኒየር ሳይኖር 4 ሲኒየር ብኖር አትሊስት 2 ሲኒየር አለ እዚህ ውስጥ። ስለዚህ 4 ሲኒየር and 4 ጁኒየር። ስለዚህ 4 4 7 4 እና 5 0 ይሄን 35። ስለዚህ በአጠቃላይ እነዚህ ሶስቱንም ጀምረን 420 ወይ አትሊስት 2 ሲኒየር ኮሚቴ መኖር ይችላል ማለት ነው። ስለዚህ የኛው በዛው ይሰራል። ቀጣይ ኢንክሉዥን ኤክስክሉዥን እዚህ ላይ ብዙም አንቆይም። ኢንክሉዥን ኤክስክሉዥን ፕሪንሲፕል ነው። ይሄ ማለት ምንድነው? you need to count union of set by correcting overlap ፎርሙላ። ስለዚህ ቅድም አውርተናል። ኢንክሉዥን ኤክስክሉዥን ፕሪንሲፕል ምን ማለት ነው? ኢንክሉዥን ኤክስክሉዥን ፕሪንሲፕል ምንድነው? ፎርሙላው set to A union B is equals to A union B minus A intersection B። ስለዚህ A union B ለማግኘት ምን ማድረግ አለብን? A intersection B ማውጣት አለብን። ሶስቱ ከሆኑ ደግሞ A B C A B C እንደምርና A B A C B C ምን እናደርጋለን? እንቀንሳለን። A B A C እና B C እነዚህ ኢንተርሴክሽን የሆናቸው ለሶስቱም ኢንተርሴክሽን የሆነውን ፓርት እናወጣለን። ሲደመር ለሶስቱም ለጋራ አንድ ላይ ደግሞ ኢንተርሴክሽን የሆነውን እንደምራለን። ለምሳሌ ኢንክሉዥን ኤክስክሉዥን ክራይቴሪያ ምንድነው? 20 ስቴዲ ማስ 25 እንግሊሽ 10 ቦዝ ከሆነ ስለዚህ ሁለቱን ኢንክሉድ የሆነውን እናወጣለን። መጀመሪያ ኤግዛምፕል ላይ ስለሰራ ይሄ ትንሽ ይቀላል። ኦኬ we will go to next example. how many integer between ይሄ ነው ይሄኛው how many integer between 1 and 6300 inclusive are not divided by 3። ስለዚህ ይሄንን ፎርሙላ የራሱን ማናቆር ሊከብደን ይችላል። ስለዚህ ኢንክሉሲቭ ማለት 1 እና 6300 መጨመረው ማለት ነው። how many integer between ከ1 እስከ 6300 ጨምሮ 1 እና 6300 ጨምሮ ለ5 የማይካፈሉ ቁጥሮች ስንት ናቸው? ስንት ቁጥሮች ይኖራሉ ለ5 የማይካፈሉ? ስለዚህ የማይካፈሉትን ለማወቅ የሚካፈሉትን እናውጣ። መጀመሪያ ቶታል ኢንቲጀር ከዚህ ከ1 እስከ 6300 ስንት ኢንቲጀር አለን? 1 2 3 እየተባለ 6300 ኢንቲጀር ዲቫይድ ባይ 5 በ5 የሚካፈሉት ስንት ናቸው? ስለዚህ ይሄንን ሲካፈል ነው እዚህ ጋር ይቀርታ እዚህ ጋር 6300 ሲካፈል 5 1200 ኖት ዲቫይድድ ባይ 5 በምን ይገኛል? ከዚህ ሲቀነስ 1260 ነው። ስለዚህ 5400 ለ5 የማይካፈሉ አሉ። የት? በዚህ መሃል ውስጥ 6300 ከ1 እስከ 6300 ለማይካፈሉ አሉ ለ5። ለነሱ ማን ናቸው? 1 2 3
4 5 ስለሚካፈል ይዘለላል 6 7 8 10 ይዘላል እንደዚህ የተባለ ማለት ነው። answer is integer. How many integer between these are divisible by neither? ይሄ ደግሞ በአምስትም በሶስትም የማይካፈሉ ማለት ነው። እናደርጋለን በዛን ጊዜ ቅድም በአምስት የማይካፈሉትን አግኝተናል 1260 ነው። በሶስት የማይካፈሉትን እዚች ጋር እናካፍላለን። እዚች ጋር ሲካፈል ለሶስት የማይካፈሉ 2100 ነው። ለአምስት የማይካፈሉ 1260 ነው። ለሁለቱም የማይካፈሉት አሉ ኤክስክሉዚቭ። እነዚህን ምን እናደርጋለን? እንደምራቸዋለን። ስለዚህ ሁለቱን እንደምራለን። የማይካፈሉትን የጋራ ደግሞ የሆነው አላቸው ለሶስትም ለአምስትም የማይካፈሉ ማለት ለ15 የማይካፈሉ ማለት ነው። ስለዚህ 6300 ለ15 420 ነው። ይሄ ሁለቱን ደምረን ስንት እንጨምራለን? ስንት እንቀንሳለን? 420። ለምንድን ነው የምንቀንሰው? ለሁለቱም ዩኒየን ስለሆኑ ማለት ነው። የጋራ ስለሚሆኑትን ምን እናደርጋለን ብለናል ቅድም በፎርሙላችን። ሲያያችሁ ከሆነ በፎርሙላችን እነዚህ ኤ ቢ ሲን ከደመርን በኋላ ዩኒየን የሆኑትን ምን እናደርጋለን? እንደምራለን ትላል። እዚች ጋር 420 በዛ ነው የደመርነው። ስለዚህ በዛ ነው የደመርነው። በአጠቃላይ 2940 ነው የሚሆነው። ስለዚህ በአጠቃላይ ስንት ነው ያለን? 6300 በ2940 ስንቀንስ 3360 ይመጣል። ካልሆነ ደግሞ እነዚህ ሁለቱን እንደምራለን 420 እንቀንሳለን። ከመጀመሪያ ካለን ኢንቲጀር እነዚህን ሁሉ እንሰራለን። ኦኬ ሌላኛው የኤግዛምፕል ምንድነው? how many integer between 1 and 6300 are divided by ይሄ ደግሞ 3 5 እና 9 ከቀደሙ ጋር ይመሳሰላል። የሚካፈል ስንት ነው? የሚካፈል የቱ ነው የሚለው ጥያቄው። ስለዚህ መጀመሪያ በመልቲፕል ኦፍ 3 ማግኘት ያስፈልጋል። ለ3 የሚካፈሉ 2100 ኢንቲጀር አለን። ለ5 የሚካፈል 1200፣ ለ9 የሚካፈል 700። ስቴፕ 2 ሰብስትራክት ኦቨርላፕ። ስለዚህ ለእነዚህ ለሶስቱንም 5 15 5 3 5 9። ስለዚህ ለሁለተኛው ምንድነው? ለ3 እና 5 የሚካፈል ለ15 የሚካፈል 420 አለ። ለ3 እና 9 የሚካፈል 7 አለ። ለ5 እና 9። ስለዚህ ለመጀመሪያ ለ3 እና መጀመሪያ ለ3 እና ለ5 የሚካፈል እንፈልጋለን። ሁለተኛ ለ3 እና ለ9 የሚካፈል እንፈልጋለን። ሶስተኛ ለ5 እና ለ9 የሚካፈል እንፈልጋለን። ሶስቱንም አገኘን አይደለ? ስለዚህ ሶስቱንም አንድ ላይ ደምረን አንድ ላይ ምን እናደርጋለን? እነዚህን ሶስቱንም አንድ ላይ እንደምራቸዋለን። እነዚህ ደግሞ ኦቨርላፕ የሚያደርጉትን አንድ ላይ እንደምራቸዋለን። ስንቱን? 1 2 3 4። ስለዚህ 4 ምን እናደርጋለን? አንድ ላይ እንደምራለን። ሶስቱን አንድ ላይ እንደምርና አራተኛው ያ ማለት 1 2 3 አያችሁ? 1 2 3 ሶስቱንም ደግሞ ዩኒየን የሆነውን ባጭሩ እዚህ ጋር ምንድነው የሚደረገው? መጀመሪያ ለየእያንዳንዱን እናወጣና እንደምራለን። ሁለተኛ ደግሞ ኦቨርላፕ ያደረጉትን ያ ማለት 3 ከ9 ጋር 3 ከ5 ጋር ያለውን እናወጣለን። 3 ከ9 ጋር 3 ከ5 ጋር 3 ከ9 ጋር እና 5 ከ9 ጋር እዚህ ይሄንን አንድ ላይ እንደምራለን።
ከዛ በኋላ ሶስቱንም ደግሞ አንድ ላይ አባስተን 45 ማለት ነው። ስለዚህ 45 140 ነው ማለት ነው። ስለዚህ ይሄንን 140 ለብቻ ምን እናደርጋለን? እንደምራለን። በአጠቃላይ 29 40 ኢንቲጀር ይመጣል ማለት ነው። አራተኛው ጥያቄ አሁን ኢንቲጀር ቢትዊን ኢንክሉሲቭ ነው። ኢንክሉሲቭ ቢትዊን 450 እና 6300 ኢንክሉሲቭ አር ዲቫይዝድ ባይ ኔዘር 3 ኖር 5። ይሄ ቅድም 0 ነበር፣ አሁን 400 ምናምን አምጥቷል። ስለዚህ ቶታል ነምበር ይህን ስናወጣ ቶታል ነምበር ማግኘት ያስፈልጋል። ቅድም ከ1 ስለሆነ እቺን ነው የወሰነው። አሁን እቺን መውሰድ ስለማንችል ምን እናደርጋለን? ኢንክሉሲቭ አድርገን እንወስዳለን። ለምሳሌ አሁን ከ2 እስከ 6 ብል 2 ሲቀነስ ስንት ነው የሚሆነው? 4 ነው አይደለም የሚሆነው? 4 አይደለም የሚሆነው 4 ነው የሚሆነው። ከ2 እስከ 6 ከተባለ 4 ነው የሚሆነው። ሲቀነስ 2 ሲቀነስ 4 ነው የሚሆነው። ኢንክሉሲቭ ስለምን ሁለትንም 6ንም ያካትታል። ስለዚህ 4 ከዚህ ቀንሰን ብናገኘው ለምሳሌ 6 ሲቀነስ 2 4 ነው፣ ግን 5 ነው የሚሆነው። ያ ማለት ምንድነው? 2 ራሱን እንወስዳለን 3 4 5 6። ስለዚህ 1 2 3 4 5። ስለዚህ ሁሌ እንደዚህ አይነት ሲመጣ ፕላስ 1 አለ ማለት ነው። ስለዚህ ከ2 እስከ 6 ከተባለ 4 አይደለም እንወስደው 5 ነው። ሲደመር 1 አድርገን ነው የምንደርሰው። ጀስት ላይክ ይሄንን ከዚህ ቀንሰን ሲደመር 1 ማድረግ አለብን። ስለዚህ ይሄ ከዚህ ሲቀነስ 5 58 50 ይመጣል፣ ፕላስ 1 51 ይመጣል ማለት ነው። ስለዚህ ቶታል ነምበር ስንት ነው ያለን? ይሄኛውን እንይዛለን። ከዛ በኋላ ምን እናደርጋለን? ለኢንክሉሲቭ የሆነውን መልቲፕላይ ይሄንን ለ3 ይሄንን ለ3 ማካፈል ይሄኛው ለ5 ማካፈል ለ3 ስናካፈል ስንት ይመጣል? ይሄኛው ይመጣል። ስለዚህ ይሄ ለ3 ስናካፈል ይሄኛው ይመጣል። ለዚህኛው ስናካፈል ይሄኛው ይመጣል። ይሄኛው ስናካፈል ይሄኛው ይመጣል። ስለዚህ ኢንክሉዥን ኤክስክሉዥን ክራይቴሪያ ደግሞ ተጠቅመን ይሄ ምንድነው? ለሁለቱም ነው። ያ ማለት ኦኬ። ስለዚህ ይሄኛው በዛው መሰረት ነው ያለው። አሁን እንዳየነው ይሄኛው 67 ስለሆነ 67 ነው ፒፕሉ አትሊስት አንዱ ሼር ቱ ሼር ዘ ሴም በርዝዴይ ሼር እንደሚያደርግ ፕሩፍ አድርጎ ነው የሚለው። ይሄ ከዚህ ስለሚበልጥ ይሄ ፒገን ሆል ነው። ይሄኛው 666 ፒገን ሆል ነው። ይሄ ደግሞ 67 ፒገን ስለሆነ ስለዚህ ፒገን ከፒገን ሆል ስለሚበልጥ አትሊስት 1 ቱ ሼር ዘ ሴም በርዝዴይ ብለውን እንሄዳለን። at party with 3 boy and 5 girl show at least 2 girl stand together in a line። ስለዚህ at least ምንድነው የጥያቄ ምንድነው? at least በፓርቲ ስንት አለ? 3 B1 B2 B3 አለ። 5 girl ደግሞ አለ። እዚህ ጋር 5 girl አለ። show that at least 2 girl stand together in a line። ስለዚህ አትሊስት ያ ማለት ቦይ 1 ገርል 1 ቢት፣ ቦይ 2 ገርል 2 ቢት፣ ቦይ 3 ገርል 3 ቢት፣ ሁለት ገርል አትሊስት አብሮ ይቆማሉ። ሴት እና ሴት ሆኖ አብሮ ይቆማሉ በአንድ ፓርቲ ውስጥ ወይም በአንድ ፕሮግራም ውስጥ ማለት ነው። ስለዚህ ማክሲመም ሴፓሬሽን 4 ዲጂት ነው። 1 ኤክስትራ ገርል ቲዩ ማስት ቢ ቱጌዘር። ስለዚህ ይህንን በፒገን ሆል ማረጋገጥ ይቻላል ማለት ነው። ወደ ኤግዛምፕል 2 አንድ አይነት ነው። ይሄም ኤግዛምፕል ታዩታላችሁ። አሁን ያወራሁት ኤግዛምፕል ነው መስራት። ፋይንድ ዘ ሚኒመም ስቱደንት። ይሄ ደግሞ ምንድነው? ሚኒመም ለምሳሌ find the minimum student so that 3 share the same birth።
መንዝ ላይ ምን ያህል ተማሪ ቢኖር ነው 3 ተማሪ share the same መንዝ the same በርዝ ሼር የሚያደርጉት ይላል። goal to find minimum number of students ስንት ተማሪ ቢኖሩ ነው 3 ተማሪ at least 3 ተማሪ the same በርዝ መንዝ ሼር የሚያደርጉት ነው። ስለዚህ ፒገን ሆል ስንል 12 ነው አይደል? ፒገን ሆል 12 ወር ነው ያለው። ስለዚህ እዚህ ጋር የቀድሞውን ፒገን እና ፒገን ሆል ተሰጥቷል ነው ፕሩፍ አድርጎ የሚባለው። አሁን ደግሞ እዚህ ጋር ፒገን ሆል ተሰጥቶ ፒገን ፈልጉ ነው። ያ ማለት ስንት ተማሪ ቢኖሩ ነው 3 አትሊስት 3 ተማሪ አንድ አይነት ምን ቢኖራቸው መንዝ በርዝ ኦፍ መንዝ ቢኖራቸው። ስለዚህ ፒገን ሆል ስንት ነው 12 ነው። number of pigan student አይታወቅም we want to find minimum። ስለዚህ ለዚህ ፒገን መፈለግ ነው። ስለዚህ ይሄንን ስንፈልግ እንዴት ነው የምናደርገው? ፎርሙላ አለው ፕሪንሲፓል ፎርሙላ ይባላል። ያ ማለት ሚኒመም ስቱደንት is equals to ይሄ ሚኒመም ፈልጉ የተባለው ሚኒመም ስቱደንት is equals to k minus 1 ሲባዛ n plus 1 where k is a number of student or pigan number of student we want to pigan we want in the same category። ያ ማለት k 3 ሼር ነው አይደል? 3 k 3 ነው k ስንት ነው 3 ነው። n number of category ወይም pigan whole። ስለዚህ ሚኒመም ፒገን ለማግኘት የተሰጠን the same ሼር የሚያደርጉበትን ሲቀነስ 1 ሲባዛ ፒገን ሆል ሲደመር 1። ስለዚህ 3 ሲቀነስ 1 2 ነው። 2 ሲባዛ እዚህ ጋር ስንት ነው 12 ፒገን ሆል ነው 12 ወር ስላለ ሲደመር 1 ስለዚህ 25 ነው ማለት ነው። ይሄንን ታያላችሁ። ኤግዛምፕል አሁንም ሚኒመም ስቱደንት so that at least 6 share the same grade. If 5 grade exist k እስከ f ያለ ግሬድ ቢኖር the same grade at least 6 ተማሪ the same grade ነው። ስለዚህ ባጭሩ ምንድነው ይሄ k ነው ይሄ ደግሞ n ነው። ስለዚህ 6 ሲቀነስ 1 5 ነው የሚሆነው። ፒገን ሆል ደግሞ 5 ነው። ስለዚህ 6 ሲቀነስ 1 ሲባዛ 5 ሲደመር 1 26 አትሊስት 26 ተማሪ 6 ግሬድ ካለ አትሊስት 6 ተማሪ አንድ አይነት ግሬድ በኤ ሊሆን ይችላል ቢ ሊሆን ይችላል እንዲያመጣ ስንት ተማሪ መኖር አለበት? 26 ተማሪ መኖር አለበት ማለት ነው። አጠቃላይ ሚኒመም ኤችን ፎርሙላ ሚኒመም ስቱደንት ለማግኘት k መፈለግ አለበት። k ማለት number of student ነው ወይም pigan we want in the same category ከተሰጠን ከዛ አንድ መቀነስ ነው። በዛ አባዛ ብለን n ደግሞ pigan ሆል ነው አጭሩ። ኦኬ የመጨረሻ ምንድነው ባይኖሚያል ቲዮረም። ይሄ አው ከዚህ በፊት ኤሌመንተሪ ክላስ ላይ የሚታወቅ ስለሆነ ባይኖሚያል ቲዮሪ ላይ ምንድነው a plus b the power of n። ስለዚህ እንደዚህ አይነት ነገር ከመጣ ምን ይባላል? ባይኖሚያል ቲዮረም ይባላል። ብዙም ዲቴይሉን ታዩታላችሁ። ባይኖሚያል ቲዮረም ይሄን ነው የሚመስለው፣ ግን ይሄ ፎርሙላ ድራይቨር ፎርሙላ ነው ተሰርቶ የመጣ ፎርሙላ ነው። ራሱም የሚሰራበት ሜተድ አለው ተሰርቶ የመጣ ነው። ግን ይሄኛው ዲፋይን ስታደርግ ለምሳሌ a plus b the power of n ካለ ምን ይሆናል? ኮምቢኔሽን ኦፍ n k ጀነራል ፎርሙላ ወሳኝ ነው። ስለዚህ ሁሌም a plus b the power of n ከሆነ
ባይኖሚያል ትሪ ምንድነው የሚሆነው? ኮምቢኔሽን ኦፍ ኤን ከማን ነው? ከ ከዚህ ነው ኤን ጋር ነው። ኮምቢኔሽን ኦፍ ኤን ኬ ኮምቢኔሽን ኦፍ ኤን እና ኬን በኮምቢኔሽን እንሰራለን። መጀመሪያ በተባህር ነው። ከዛ በኋላስ ኤ ለብቻ ወስደን ዘ ፓወር ኦፍ ኤን ማይነስ ኬ እቺን ቢን ደግሞ ቢ ኬ ቀጥታ። ስለዚህ ቢ ማለት እቺ ኬ ናት፣ ኤን ማለት ደግሞ እቺ ናት። ስለዚህ ይሄ የኮምቢኔሽን ፎርሙላ። ለምሳሌ ኤ ፕላስ ቢ ዘ ፓወር ኦፍ 3 ሲናል ይሄ ዘ ፓወር ኦፍ 3 ከየት መጣ? ከዜሮ ነው። ስለዚህ ኤ ዘ ፓወር ኦፍ 3 የመጣው ከየት ነው? ኤ 3 ማይነስ 0 ማለት ቢ 0 የመጀመሪያው ማለት ነው። ለምሳሌ ለምን ኤን ማይነስ ኬ እና ኬ ስለምን ማለት ነው። ኬ 0 ሲሆን ኤ 3 ይሆናል፣ ኤ ቢ ይሆናል ማለት ነው። ኮምቢኔሽኑም ስንት? ኮምቢኔሽን ከጀርባ ደግሞ ስንት ይሆናል? 3 0 ኮምቢኔሽን ምንድነው? ሁለት አንድ ነው ማለት ነው። ያ ማለት 3 ኮምቢኔሽን 3 ማይነስ 0 ኮምቢኔሽን 0 ኮምቢኔሽን። ስለዚህ 0 ኮምቢኔሽን አንድ ነው ሁለት። ይሄ 3 ማለት 0 ይሄ ስለሚጠፋ አንድ ነው። ስለዚህ እዚህ ጋር ከጀርባዋ አንድ አለች ማለት ነው። አንድ ስኩዌር ሩት ኦፍ 3 ሲተነተን ይሄንን ነው የሚመጣው። ስለዚህ የኮምቢኔሽን ቲዮረም ስንሰራ ይሄንን ነው የሚመስለው። ወደ ኤግዛምፕሎች ብንሄድ ይሻላል። ወደ ኤግዛምፕል ስንሄድ find the fourth term in x plus 1 over y all the power of 5 ይላል። ይሄንን እንደ ፎርዝ ተርምን ፈልግ ነው ያለው። ፎርዝ ተርሙ ምን ይሆናል? ለምሳሌ ፎርዝ ተርም ምን ይሆናል እየሰራን ስንሄድ ፎርዝ ተርም ምን ይሆናል ነው። ወደ ተርም ከመሄዳችን በፊት ፎርዝ ተርም ሲባል ይሄ ዜሮ ተርም፣ ሰከንድ ተርም ፈርስት ዜሮ ተርም፣ ፈርስት ተርም፣ ሰከንድ ተርም፣ ሰርድ ተርም እየተባለ ነው የሚጠራው ይሄ። ስለዚህ ይሄ በአጠቃላይ ሲጠራ ይሄ ዜሮ ተርም፣ ፈርስት ተርም፣ ሰከንድ ተርም፣ ሰርድ ተርም፣ ፎርዝ ተርም ካለ ፊፍዝ ተርም እየተባለ ነው የሚጠራው። ስለዚህ ይሄኛውን ተርሙን አሁን እየጠየቀን ያለ ነው። እዚህ ጋር እየተጠየቅን ያለ ነው ምንድነው? ፎርዝ ተርም ነው። ስለዚህ ፎርዝ ተርም ምን ይሆናል? ሁሌም ፎርዝ ተርም ከተጠየቅ ይሄ ኮመን የሆነ ነገር ነው። ፎርዝ ተርም ስንጠየቅ እቺ ፎርዝ ምንድነው? አር ፎርዝ ተርም ከተባለ አር ምንድነው የሚሆነው? ሁሌ 3 ነው የሚሆነው። ፊፍዝ ከተባለ አር ስንት ነው የሚሆነው? 4 ነው የሚሆነው። ስለዚህ ፎርሙላ ቅድም ስንሰራ 5 ነው። the power of n 5 ነው። እዚህ ጋር 5 አለች። አር ደግሞ ስንት ነው? አር ስንት ነው? 3 ነው። ስለዚህ አር ስንት ነው? 3 ነው። ለምን? ፎርዝ ተርም ይሄ አር 3 ነው። ፎርዝ ተርም ስንት ስለምን? ፎርዝ ተርም ከሆነ ስለዚህ ተርም ሲቀነስ ዋን ነው። ለምንድን ነው እየቀነስንበት? ዋናው ምክንያት ለምንድን ነው? ዋን ሲባል ከዋን አይደለም የምንነሳው ከየት ነው? ዜሮ ነው። ለምሳሌ እዚህ ጋር 0 1 2 ብለን ነው እንጂ ዋን ብለን ለማንነሳ ዜሮ ስላለች ተርም ሁሌም ፎርዝ ከተባለ አምስተኛ ስለሚሆን ምንድነው የሚሆነው? ሁሌም ተርም ሲቀነስ ዋን ኢዝ አር። ስለዚህ ከዚህ ጋር ኮምቢኔሽን ኦፍ 5 3 እንላለን። እሱም ካገኘን ፎርዝ ተርም እንዴት ነው የሚያደርግ? ፎርዝ ተርም ሲሆን መጀመሪያ ምንድነው ፎርዝ ተርም ተብለን ይሄንን ፎርሙላ ከተሰጠን ዋና ኤን ስንት ነው? ኤን 5 ነው። ከዛስ አር ስንት ነው? ፎርዝ ተርም ስለተባለ 3 ነው። ከዛ እነዚህን ምን ማድረግ ነው? ኮምቢኔሽን
ኮምቢኔሽን እንሰራና ኤክስ ማን ነው? ኤክስ ራሱ ኤክስ ብቻ ነው። ስለዚህ ኤክስ ብለን ኤን ሲቀነስ 5 ሲቀነስ 3 ለምን ኤን ማይነስ አር በፎርሙላ መሰረት ነው ሲባዛ ዋይ ማን ነው? 1/2 ዋይ ራሱ ዋይ ነው። ይሄንን ሆል ኦቨር አድርገን ኤን ማይነስ አር ካል እዚህ ጋር ደግሞ አር ነው የሚሆነው። ስለዚህ አር ነው የሚሆነው። ይሄንን ምን ማድረግ ነው? ሲምፕሊፋይ ማድረግ ነው። ይሄ 3 ኮምቢኔሽን 5 ማለት ምን ማለት ነው? 5 ኮምቢኔሽን 5 ቀነስ 3 2 ኮምቢኔሽን 3 ኮምቢኔሽን። ስለዚህ ይሄ ስንት ይመጣል? 5 4 3 በ3 ይጠፋል። ስለዚህ 5 እና 4 ይቀራል 20 ነው። ይሄ በ2 ሲጻፋ 10 ይሄ ማለት ስንት ነው? 10 ነው። 10 ይመጣል። ይሄ 5 ኮምቢኔሽን 3 10 ይመጣል። ከዛ ኤክስ ማይነስ ስኩዌር ስለሆነ ኤክስ ስኩዌር ይመጣል። 5 ማይነስ 3 ስኩዌር ይመጣል። ዋይ ደግሞ 1/8 ዋይ ምን ይሆናል? ኩብ ይሆንና 1/8 ነው። እዚች ጋር 8 እናመጣለን። ስለዚህ ባጭሩ ምንድነው የሚሆነው? ይሄንን ይመጣል ማለት ነው ባጭሩ። እሺ በሱ መሰረት እንሰራለን። ሌላ ኤግዛምፕል እናንተ ከፈለጋችሁ ሌላ ኤግዛምፕልም አለ እዚህ ጋር ፎርዝ ተርም ፈልጉ ይላል። እንዳሁኑ ነው የሚሰራው። ይሄን ፎርዝ ተርም እቺን ብቻ ኤ አርጎ ማሰና እቺን ቢ አርጎ ሞተና እቺን 6 ነው። አረ ደግሞ ፎርዝ ተርም ስላለ 3 ነው የሚሆነው። ስለዚህ ታክቶ እንዳሁኑ መስራት ነው። ኤግዛምፕል 3 16 ተርም ይላል። ይሄን እንደዚህ አይነት ነው። 16 ተርም square root of x plus 1/square root of x the power of n ይላል። independent of x find n ነው። ስለዚህ ጀነራል ተርም አለ ራሱ የCNR ጀነራል ተርም አለ። ይሄም ኢንዲፔንደንት መጀመሪያ ምንድነው የምናደርገው? ቀጥታ ፎርሙላ ውስጥ መተካት ነው። መጀመሪያ ምንድነው የምናደርገው? ፎርሙላ ውስጥ መተካት። ያ ማለት ምንድነው? በተማርነው ፎርሙላ ውስጥ መተካት ነው። ያ ማለት እንዴት ነው? ኤን አር አለ ሁለቱም ኤን አር ኤን ማለት ተጠም አር ማለት 16 ተርም ስለሆነ ምን ተሰጥቷል? አር አለ። አር ተሰጥቷል። አር ስንት ነው? 15 ነው። 16 ከተባለ አር ስንት ነው? 15 ነው። ስለዚህ ኤን ፈልጉ ነው የተባለው። ኤን አልተሰጠም። ስለዚህ ስኩዌር ሩት ኦፍ ኤክስ አለ the power of n minus 15 አለ ሲባዛ 1/1 አለ ራሱ። ከዛ በኋላ 1/1 ስኩዌር ሩት ኦፍ ኤክስ the power of 15 ለምን ይሄ ነው ማለት ነው። ስለዚህ ይሄንን ሲምፕሊፋይ ስናደርግ መጨረሻ ላይ ምን ይመጣል? ፎርሙላ ይሄኛውን ሲምፕሊፋይ ስናደርግ ምን ይመጣል? ኮምቢኔሽን nr x the power of x the power of n minus 2r/2 ይመጣል። ስለዚህ እቺ ናት መጨረሻ ላይ ይሄ ሲምፕሊፋይ ሲደረግ ማን ይመጣል? ኮምቢኔሽን ኦፍ nr ይሄ ይመጣል። ስለዚህ ኢንዲፔንደንት ኦፍ ኤክስ ማለት ደግሞ ምን ማለት ነው? እቺ ዘ ፓወር የሆነችዋ 0 ስትሆን ይሆናል። 0 ስትሆን ኤክስ ኢንዲፔንደንት ነው ይባላል። ስለዚህ ኤክስ ኢንዲፔንደንት ነው የሚባለው መች ነው? እቺ የኤክስ ሲምፕሊፋይድ ሆና የመጣቸው የኤክስ ፓወሯ ምን ስትሆን 0 ስትሆን ምን ይባላል? ኢንዲፔንደንት ነው። ስለዚህ ይሄ 0 ሲሆን ደግሞ ምን ይሆናል? ኤን ስንት ይሆናል? 2r ይሆናል ማለት ነው። ስለዚህ መጀመሪያ 6 ተርም ሲባል r 15 ነው። ስለዚህ 2r ማለት ደግሞ 30 ነው። ስለዚህ ኤን እዚህ ጋር የተባለው ስንት ነው? መልሱ 30 ነው ማለት ነው።
ስለዚህ ዲቴል ታዩታላችሁ። ፋይንድ ኮንስታንት ተርም። አሁን ይሄ ኮንስታንት ተርም ነው። ይሄ ኮንስታንት ተርም የሚባለው ደግሞ ምንድነው? ከኋላ ያለው ነው ኮንስታንት ተርም። ያ ማለት ሁሌም ኮንስታንት ለምሳሌ እዚህ ጋር የመጀመሪያውን ኤግዛምፕል ኮንስታንት ተርም ለማየት ኮንስታንት ተርም የሚባሉት እነማን ናቸው? ከዚህ ኤ ኩብ አለ አይደል? ኮንስታንት ተርም 1 አለ። እዚህ ጋር ኮንስታንት ተርም አለ 3። እዚህ ጋር ኮንስታንት ተርም 3 አለ። እዚህ ጋር 1 ኮንስታንት ተርም አለ። እነዚህ ናቸው እቺን ፈልጉ ነው የተባለው አሁን። ስለዚህ ይሄኛውን አይተናል። ኮንስታንት ተርም ፈልጉ የተባለው ይሄ ተሰጥቶናል። ይሄ ምንድነው የተሰጠው? ፎርሙላ ላይ find the constant term ኮንስታንት ተርም ፈልጉ ነው የተባለው። ኤክስ ተሰጥቶናል። ስለዚህ መጀመሪያ ሁሌም የምንጠቀመው ፎርሙላውን ነው። ስለዚህ 12 ተሰጥቶናል። ኤን አር አልተሰጠንም። ሶሪ ምንድነው የተሰጠን? 12 ኤን ተሰጥቶናል። አር አልተሰጠንም። ከዛ ይህንን ኮምቢኔሽን እንሰራለን። ባጭሩ ኤ ማን ነው? ኤክስ 12 ሲቀነስ አር፣ ይሄ ደግሞ ሲባዛ 3 ኦቨር ኤክስ 3 ኦቨር 3 ኦቨር ኤክስ ስኩዌር አድርገን እችን እንጠቀምና አር 12 ሲቀነስ አር ነው። ይሄ ደግሞ አር ነው። ስለዚህ ይሄኛውን በስቴፕ ሰርተን የምናገኘው ይሄ ሲምፕሊፋይ ሲደረግ ምን ይመጣል? ይሄኛውን ይመጣል ማለት ነው። ይሄኛውን ይመጣል። ስለዚህ ሲምፕሊፋይ ሲደረግ 3 the power of r 12 r ኮምቢኔሽን ማለት ነው። 3 the power of r ይሄ ኮንስታንት ነበር ነው። ከዛ በኋላ x 12 ሲቀነስ 3 r ይሄ ነው የሚመጣው። ስለዚህ ይሄ ሁሉ ምንድነው ማለት ነው? ኮንስታንት ነበር ነው። ስለዚህ በአጠቃላይ ኮንስታንት ተርም ቅድም እንዳወራ ነው። ኮንስታንት ተርም ሲሆን ከላይ ከኤክስ ፓወር ኦፍ ለምሳሌ ቅድም በአጠቃላይ ሲምፕሊፋይ ስናደርግ 12 አር 3 ፓወር ኦፍ አር ከዛ በኋላ ኤክስ 12 ሲቀነስ 3 አር እንደዚህ ብሎ ነው የሚመጣው። ስለዚህ እቺ 0 ስትሆን ነው ምን የሚሆነው? ኮንስታንት ተርም የሚባለው። ስለዚህ ይሄንን 0 ስናደርግ አር ስንት ይሆናል? 4 ይሆናል ማለት ነው። ስለዚህ አርን እዚህ ጋር 4 ማድረግ 3 the power of 4 81 ነው። ከዛ በኋላ ኮምቢኔሽን ኦፍ 12 ለ4 አድርጎ ሁለቱን አባዝቶ ስናስቀምጥ ይሄንን ነው የሚመጣው። አጠቃላይ ይሄንን ነው የሚመስለው። ኮምቢኔሽን ሌላም ማለት ፋይንድ ኮፊሽንት የሚላለ ይሄንንም ታዩታላችሁ። በጣም ቀላል ነው። ይሄም የሰራነው ነው እና የሚመስለው በአጠቃላይ ሳመሪው አዲሽን ፕሪንሲፕል ላይ ሙቹዋል ኤክስክሉሲቭ ኤዘር ኦር መኖር እንዳለበት፣ መልቲፕሊኬሽን ላይ ኤንድም ካለበት እና ሲኩዌንስ መደረግ እንዳለበት፣ ፐርሙቴሽን ኦርደር ማተር ሴሌክሽን ብቻ ሳይሆን ኦርደር ማተር እንዳለ፣ ኮምቢኔሽን ላይ
ኦርደር ማተር እንደሌለው ሰለክት ብቻ መደረግ እንዳለበት ኢንክሉዥን ኤክስክሉዥን ላይ ኦቨርላፑን ኮሬክት አድርገን የራሱን ኤ እና ቢን ከዛ በኋላ ዩኒኑን መቀነስ እንዳለብን ነው። ፒገን ሆል ላይ ደግሞ ሞር አይተም ዛን ቦክስ ስለዚህ ከበሮና የቀበሮ ጉድጓድ ስለዚህ ከቀበሮ ጉድጓድ ከበለጠ አትሊስት አንድ ቀበሮ ትርፍ እንደሚኖር የሚናገር ነው ፒገን ሆል። ባይኖሚያል ኤክስፓንሽን በዚህኛው ፎርሙላ አይተናል። አጠቃላይ ይህንን ነው የሚመስለው። አመሰግናለሁ።